ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ዘንላችሁ የመጣነው የጽጌ ስፔሻል የቡላ ፍርፍር ቁርስ ነው። ይሄ እዚህ ጋር የምታዩት ለአንድ ሰው የሚሆን የቡላ ፍርፍር ቁርስ የሚሰራበት ነው። በጣም ቀላል ነው፣ በጣም የሚጣፍጥ ነው፣ በጣም ትወዱታላችሁ። እናንተ በያላችሁበት ሞክሩት፣ በእርግጥ ትወዱታላችሁ። እዚህ ጋር እንደምታዩት ቲማቲም የተከተፈ አለ፣ ሽንኩርት የተከተፈ አለ፣ በርበሬ ቡላ ተፈጫለ፣ ድፍን ቲማቲም እና ሽንኩርት አለ፣ ሚጥሚጣ አለ፣ ጨው፣ ዘይት። ይሄ በትንሹ የሚያስፈልገውን እና ቀለል አድርጎ ለመስራት የሚያስፈልገውን ነገር ነው። ይሄ እዚህ ጋር እንደምታዩት የተፈጨ ቲማቲም ነው። ይሄ ቲማቲም አንድ ቲማቲም ነው። አንድ ቲማቲም በቂ ነው ለአንድ ሰው ቁርስ እንዳልኳችሁ። እዚህ ጋር ደግሞ እንደምታዩት ጽድት ብላ የተከተፈች ሽንኩርት አለች። ከዛ ውጭ እዚህ ጋር በርበሬም አለ። እዚህ ጋር አንድ ላሳያችሁ የፈለኩት ደግሞ ሌላው ነገር ሚጥሚጣ አለ። ይህ ሚጥሚጣ በጣም ደስ በሚል ሁኔታ የተሰራው ከኮረሪማ ነው። ውስጡ ያለው ነገር ሌላም ነገር አለው። ሌላ ቀን ግን በደንብ አሳያችኋለሁ የዚህ ሚጥሚጣን አዘጋጀት ብትቀምሱት እንዴት እንደምትወዱት። ይሄ ሚጥሚጣ ሌላ ቀን ደግሞ በደንብ አሳያችኋለሁ። ከኮረሪማ ውጪ ሌላ ነገርም ስላለው ማለት ነው። ኮረሪማ ካስፈልጋችሁ መጨመር ትችላላችሁ፣ ግን እኔ ከሚጥሚጣ ጋር በደንብ ስላለ ኮረሪማ በቂ ነው ብዬ ስላሰብኩ ነው። እዚህ ጋር ሽንኩርቱን ድፍንና ቲማቲሙን ድፍኑን ያስቀመጥኩት ያው አንድ ሽንኩርት አንድ ቲማቲም እንደሚያስፈልግ እንድታውቁት ብዬ ነው። ያ ደግሞ ዘይት አለ። እስቲ አሁን ወደ ስራው እንሄዳለን። አብራችሁ ተከተሉ። ቤተሰብ እንግዲህ እዚህ ስቶፋችን ላይ ሽንኩርታችንን እናደርጋለን። በደንብ እስኪበስል ሽንኩርቱ እንደምታዩት ሽንኩርታችን እየበሰለ ነው። እንዳያችሁ ዘይቱን ቅድመ ሳይወጡ ሙሉን አልጨመርኩትም። የተወሰነ ዘይት ነው የጨመርኩት። እስቲ አሁን ቲማቲም እንጨምራለን። ሽንኩርቱ ከዘይቱ ጋር ጥሩ መስሏል። ዘይቱ ምንድነው ቲማቲሙ ከሽንኩርቱ ጋር በደንብ እየበሰለ ውሃ ሙጥጥ እያደረገ ይደርበታል። እንደምታዩት ሽንኩርቱና ቲማቲሙ በሰል ብሏል። አሁን በርበሬያችንን እንጨምራለን። በርበሬ በጣም ስለምንጨምር አንድ ይበቃዋል። አንድ ማንኪያ በርበሬ ይበቃዋል። ለምን እዛ ጋር በጣም ስለምንጨምር የማቃጠሉ ነገር በጣም እንዳይበዛበት እንዳይረብሽ ማለት ነው። እንዳያቃጥልብን ጥሩ
ጨው ሳይበዛ እናደርግበታለን። ለምን የሚጣም ጨው ስለሚኖር ሲበዛ ጥሩ አይደለም። እንደያዝብን ውሃውን ትጠብ እያደረግን እናስባለን። እንጨምራለን። እንዳልኳችሁ የሚጣ በኮረሪማ ምናምን ያበደ ነው። ሌላም ነገር አለው። በደንብ ነው ማሳየት ይላል። እንግዲህ አሁን ዱቄት ልንጨምረው ነው። ዱቄት እንጨምረን እናሸዋለን። እንጨምራለን። እንደምታዩት ቆንጆ የቡላ ፍርፍር ሆኗል ማለት ነው። ይህን እንግዲህ አንድ ቢሮ አምስት ሰዓት ዘይት ቁርስ እሱን ነው እየሰራ ያለሁት። እናንተም ባላችሁበት 5-6 ሰዓት ትደውላችሁ መዘውበት እንችላለን። የተለያዩ ዲፈረንት የቁርስ አይነቶች የዛሬዎቹ ነው። ቴካዌ አድርጌ ደግሞ አሳያችኋለሁ። ሰብ እንዳልኳችሁ ይሄ ተሰርቶ ቀርቧል። ይሄ ማለት ለቁርስ ለአንድ ሰው የተሰራ ነው። እንግዲህ 5 ሰው አዞኛል። ከአምስቱ የአንዱ ምግብ ነው እያሳየኋችሁ ያለሁት በቴካዌ። በዚህ አድርገን እንግዲህ ያላችሁበት ድረስ እናመጣለን። 5ም ከዛም በላይ ወላችሁ ካዘዛችሁን ታዛዦች ነን። አመሰግናለሁ።